God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways God is reaching out to you, calling you, inviting you to know his son Jesus Christ through the scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል ዛሬም ያረካው ከወንጌሉ ይፈልቃል ስበኩ ይህን ቃል። ሰላም ጤና ይስጥልን ውድ የፍኖተ ካቶሊክ ቤተሰቦች እንዴት ናችሁ? ይህ ፍኖተ ካቶሊክ ነው። ጥቅምት 29 2018 ለተቀዳሚ የፍኖተ ካቶሊክ ፕሮግራማችን ጅማሩን አድርጓል። በዛሬውም የፍኖተ ካቶሊክ ፕሮግራሞች እንደተለመደው የተለያዩ መሰናዶዎች ሰዓታቸውን ጠብቀው ወደ እናንተ የሚደርሱ ይሆናል። እናንተም በተለያዩ ቦታ ላይ ሆናችሁ በስራ በጉዞ በተለያዩ ቦታ ሆናችሁ ፍኖተ ካቶሊክን ስለምትከታተሉ ከልብ እናመሰግናለን። የዛሬ የላይቭ መዝሙር ግብዣችን አምረናል። የሚካኤል ወጣት መዘምራን ላይቭ የሰሩት መዝሙር ይሆናል። እሱን ተገባብዘን ተመልሰን የምንገናኝ ይሆናል። ስንመለስ በዜና ሰዓታችን ፍኖተ ካቶሊክ ወደ እናንተ ቆይታዋን የሚቀጥል ይሆናል። ከስንቱ ጥፋት የተበከ አልደከመንም ሆነን ካንተ ጋር በቤትህ አለን በድል አምረናል። እንደ እስራኤል ሕዝብ እንመራለን። ከስንቱ ጥፋት የተበከ አልደከመንም ሆነን ካንተ ጋር በቤትህ አለን በድል አምረናል። ቸርነት ባንተ እርዳታ እዚህ ደርሰናል። ተመስገን ጌታ ነገን በተስፋ እናየዋለን። ሁሉን ቻይ ጌታ ባንተ ተማምነን ባንተ ቸርነት ባንተ እርዳታ እዚህ ደርሰናል። ተመስገን ጌታ ነገን በተስፋ እናየዋለን። ሁሉን ቻይ ጌታ አንተን ተማምነን አንተን ታምነን እንበረታለን። ከአንተ ጋራ ተሻገራለን። አንተን ታምነን እንበረታለን። ከአንተ ጋራ ተሻገራለን። ባትሆን ከኛ ጋር ያለፍነው ሁሉ እንዴት ይቻላል? አቅም ሰጥተኸን ሆንከን ብርታት ዛሬን አየነው ባንተ
አንተ ምሕረት ጌታ ረዳን ባትሆን ከእኛ ጋር ያለፍነው ሁሉ እንዴት እንቻል አቅም ሰጥተኸን ሆንከን ብርታት ዛሬን አየነው አንተ ምሕረት ክንድ እየነገርን ስንቱን አለን እየጠበቅን ክንድ እየነገርን ስንቱን አለን እየጠበቅን አምረናል 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 ደምቀናል 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 ወደ መጀመሪያው ዜና ስናልፍ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክርስቶስ ትንሣኤ ለሰው ልጅ የጨለማ ታሪክ ተስፋን ያመጣል ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ ተስፋችን ነው በሚለው የኢዮቤልዩ ዓመት ሐሳብ ላይ በመመርኮዝ ሳምንታዊ ጠቅላላ ትምህርተ ክርስቶስ አስተምሮ ጥቅምት 26 2018 ለተሰበሰቡት ምዕመናን፣ መንፈሳዊ ነጋዴያን፣ የሀገር ጎብኚዎች ባቀረቡት አስተምሮ የኢየሱስ ክርስቶስ ትንሣኤ ለሰው ልጅ ታሪክን ተስፋ ያመጣል ሲሉ ተናግረዋል። ከማቴዎስ ወንጌል በተወሰደው ሐሳብ ላይ ኢየሱስም ቀረበና እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ስለዚህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ 20። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዕለቱም ወንድሞቼና እህቶቼ እንደምን አረፈዳችሁ። የኢየሱስ ክርስቶስ ትንሣኤ ከረዥም ጊዜ በፊት የተገኘ ክስተት ሳይሆን ልክ በሰው ልጅ ታሪክ ውስጥ እንደነበሩት ሌሎች ክስተቶች ሁሉ ዛሬ የተለመደ ሆኗል። በዚህም ጊዜ ከሞት የተነሳው ኢየሱስ ክርስቶስ የተስፋ ቃል ሙሉ በሙሉ እውን ስለሚሆን ቤተክርስቲያን በየዓመቱ በብርሃነ ትንሣኤው እሁድና በየቀኑ በሚቀርበው መስዋዕተ ቅዳሴ ላይ በምናከብረው ቅዱስ ቁርባን የኢየሱስ ክርስቶስ ትንሣኤ ሕያው መታሰቢያ እንድናደርግ ታስተምረናለች። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20። በዚህ ምክንያት የብርሃን ትንሣኤ ምስጢር የክርስትና ሕይወት መሰረት ሲሆን ሌሎች ክስተቶች በሙሉ ተጨማሪ ናቸው። እንግዲህ እያንዳንዱ ቀን ብርሃነ ትንሣኤ ነው ማለት እንችላለን። ነገር ግን ይህ በምን መንገድ ሊሆን ይችላል? በየሰዓቱ በሚያጋጥሙን በርካታ ልዩ ልዩ ልማዶች አሉ። ህመም፣ ስቃይ፣ ሐዘን፣ ከደስታ ጋር የተገናኙ አስደናቂና አስገራሚ ሁኔታዎች አሉ። ነገር ግን በእያንዳንዱ ሁኔታ ውስጥ የሰው ልጅ ልብ ሙሉነትና ጥልቅ ደስታን ይናፍቃል። የሰው ልጅ ምስጢራዊነትን በጥልቅ የመረመረች የቅድስት መስቀል ወዳጅ ቅድስት ትሬዛ ቤኔዲክታ ይህንን የማያቋርጥ የልብ ሙሉ ፍላጎትን እንዲህ በማለት ታስታውሳለች። የሰው ልጅ ሁልጊዜ አዲስ ሆኖ መቅረብን ይናፍቃል። ጊዜ የሚሰጠውን ነገር የሚጠቀም ሲሆን ያን ያገኘው ነገር ግን ጊዜ መልሶ ይወስድበታል ስትል ጽፋለች። እኛም ውስኖች ብንሆን ከዚህ ለመላቀቅ እንጥራለን። የብርሃን ትንሣኤው መልካሙ ዜና በታሪክ ከተሰሙት እጅግ ውብና አስደሳች አስደናቂ ዜናዎች መካከል አንዱ ነው። ፍቅር በኃጢአት ላይ ድል መቀዳጀቱና በሞት ላይ ሕይወትን መዝራቱን ማረጋገጥ እጅግ ጠቃሚ መልካም ዜና ነው። አእምሯችንና ልባችንን የሚያስቸግር የትርጉም ፍላጎት ማርካት የሚችል ብቸኛው መንገድ የሆነው ለዚህም ነው። የሰው ልጅ በውስጣዊ ነገር ቢመሰጥም በውጫዊ ነገርም ያለማቋረጥ ያስባል። ተጨባጭ እውነታ ምንም ቢሆን አያረካንም። ማለቂያ ወደሌለውና ወደ ዘላለማዊ እንባዝናለን። ነገር ግን ይህም የሞት ተሞክሮ የሆነውን መከራ፣ ጥፋት እና ውድቀት ይቃረናል። ቅዱስ ፍራንቺስኮስ ስለ ፀሐይ በዘመረ መዝሙሩ
ከሞት የማመልጥ የሚሽል ማንም የለም ብሏል። ኢየሱስ ክርስቶስ አስክሬን ሽቶ ለመቀባት በጠዋት ወደ መቃብሩ የሄዱ ሴቶች መቃብሩ ባዶ ሆኖ ባገኙት ጊዜ ሁሉም ተደናግጠው ኮከቡን በምስራቅ አይተው ሰገዱለት። ወደ ኢየሩሳሌም የመጡ ሰብአ ሰገል የተወለደውን የአይሁድ ንጉሥን ወዴት ነው ሲሉ ጠየቁ። ትክክለኛውን መልስ ያገኘው በብርሃነ ትንሣኤው ንጋት ነጭ ልብስ ለብሶ ለሴቶቹ ከተናገረው ምስጢራዊ ወጣት ነበር። የተሰቀለውን የናዝሬቱ ኢየሱስ ትፈልጋላችሁ? ተነስቷል፣ እዚህ የለም አላቸው። ከዚያም ንጋት ጀምሮ እስከ ዛሬ ድረስ በየቀኑ ኢየሱስ ክርስቶስ የሕያውነት ማዕረግ አለው። ራሱን በራእይ ላይ ማቅረብ ችሏል። አትፍራ፣ ፊተኛውና መጨረሻ ሕያው እኔ ነኝ። መቼም ሞቼ ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 17። በእርሱም አማካኝነት ሁከት የሞላበትን የሚመስለው ሕይወታችንን የምንመራበት ኮከብ ሁል ጊዜ ማግኘት እንደምንችል እርግጠኞች ነን። ብዙ ጊዜ ግራ የሚያጋቡ ተቀባይነት የሌላቸው መረዳት የማንችላቸው የሚመስሉ ክስተቶች የተገለጹት እያንዳንዶቻችንን የሚነኩ በብዙ መልክ ክፋት፣ መከራ እና ሞት ያሉባቸው ክስተቶች ያጋጥሙናል። ነገር ግን የትንሣኤው ምስጢር በማሰላሰል ትርጉማቸውን ለማግኘት ባለን ጥማት መልስ እናገኛለን። ከድካማና ስብዕናችን ጋር ስንጋፈጥ የብርሃነ ትንሣኤው መልካም ዜና እንክብካቤና ፈውስ ይሆነናል። ሕይወት በየቀኑ በግልና በዓለም አቀፍ ደረጃ የሚቀርብልን አስፈሪ ፈተናዎችና ፊት ለፊት ያለን ተስፋ ተገቢ ይሆናል። በብርሃነ ትንሣኤው እይታ የመስቀል መንገድ ወደ ብርሃን መንገድ ይለውጣል። ከስቃይ በኋላ ያለውን ደስታ ማምጣት እንዲሁም ከትንሣኤ በፊት ያሳለፍናቸውን ደረጃዎች በሙሉ ወደ አዲስ ብርሃን መመለስ አለብን። ብርሃነ ትንሣኤው መስቀል ወይም መከራን ከኛ ጋር አያስወግድም፣ ነገር ግን የሰው ልጅ ታሪክን የለወጠውን ተአምራዊ ፍጻሜን ያሸንፋል። በብዙ መስቀሎች የተመሰለው ጊዜያችን የብርሃነ ትንሣኤው ተስፋን ይፈልጋል። የኢየሱስ ክርስቶስ ትንሣኤ ሐሳብ ሳይሆን የእምነታችን መሠረት ነው። ከሞት የተነሳው እርሱ ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት ይህንን ማስታወሱን ቀጥሏል። ስለዚህም የሰው ልጅ ታሪክ አድማስ ላይ ያለውን ብርሃን ማየት ባንቻል ምስክሮች እንድንሆን ይጋብዘናል። የብርሃነ ትንሣኤው ተስፋ ምንም ቢሆን አያሳፍርም። በዕለት ዕለት ጉዟችን ብርሃነ ትንሣኤው በእውነት ማመን ማለት ሕይወታችንን በመለወጥ መላ ዓለም በክርስቲያናዊ ተስፋና ደፋር ኃይል መለወጥ ማለት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሱዳን የተኩስ አቁም እንዲደረግና ሰብአዊ እርዳታ ተደራሽ እንዲሆን ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሱዳን አስቸኳይ የተኩስ አቁምና የሰብአዊ መተላለፊያ ኮሪዶሮች ክፍት እንዲደረጉ ጥሪ አቅርበዋል። ዓለም አቀፉ እርምጃ እንዲወሰድና ለተጎጂዎች ጸሎት እንዲደረግ ጥሪ አቅርበዋል። ቅዱስነታቸው በወቅቱ የመልአከ እግዚአብሔር ጸሎት ካደረጉ በኋላ ባስተላለፉት መልእክት ከምርጫ በኋላ በተከሰቱ ግጭቶች ምክንያት በመቶዎች የሚቆጠሩ ሰዎች ለሞት ተዳርገዋልና በታንዛኒያም ሰላምና ውይይት እንዲደረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት ጥቅምት 22 2018 እንደተናገሩት በጦርነት በተጎዳች ሱዳን የተኩስ አቁም ስምምነት እንዲደረግ የዓለም አቀፉ ማህበረሰብ ጣልቃ ገብነትና የሰብአዊ መተላለፊያዎች ክፍት እንዲሆኑና እርዳታ አቅርቦት እንዲደረግ ጥሪ አቅርበዋል። በታላቅ ሐዘን ከሱዳን የሚመጣው አሳዛኝ ዜና እየተከታተልኩ ነው ያሉት ርዕሰ ሊቃነ ጳጳስ በተለይም በሰሜናዊ ዳርፉር ክልል ውስጥ የምትገኘው ኤልፋሽር ከተማ ሲሉ ርዕሰ ሊቃነ ጳጳስ ሊዮ 14ኛ ተናግረዋል። በሴቶችና በህፃናት ላይ የሚደርሰው አድሎ ጥቃት እንዲሁም ባልታጠቁ ሲቪሎች ላይ የሚሰነዘሩ ጥቃቶችና ሰብአዊ መብቶች እርምጃዎች ከባድ እንቅፋቶች ለረጅም ወራቶች ግጭት ተዳክመው ለነበረው ህዝብ ተቀባይነት የሌለው ስቃይ እያደረሱ ነው ሲሉ አውግዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰሜን ዳርፉር ለሚካሄደው ሁከት የተሰማቸውን ስጋትና በሰሜን ዳርፉር በኤልፋሽር ከተማ ላይ ለተፈጸመው ጥቃት የተጠቀሱትን ንግግር የመጣው እንዲሁም በሲቪል ህዝብ ላይ ከባድ ግፍ እየፈጸመ እንደሆነ በሚነገርበት ከተማ ምዕመናኖች ለተጎጂዎች እንዲጸልዩ ጋብዘዋል። ኃላፊነት የሚሰማቸው አካላት ግጭቶቹንም እንዲያቆሙ አሳስበዋል።
ጌታ የሟቾቹን ነፍስ እንዲቀበል የሚሰቃዩትንም እንዲሁም ተጠያቂ የሆኑትን ሰዎች ልብ እንዲነካ እንጸልያለን ብለዋል። በግጭቱ የተሳተፉትን ወገኖች አስቸኳይ ተኩስ አቁም እንዲያደርጉና የሰብአዊ ኮሪዶሮች በፍጥነት እንዲከፈቱ አስቸኳይ ጥሪ አቀርባለሁ ብለዋል። በተጨማሪም በዓለም አቀፉ ማህበረሰብ በቁርጠኝነትና በልጋስነት ጣልቃ እንዲገባ እርዳታ እንዲሰጥና እንዲሁም ለሌሎችም ርዕሰ ሊቃነ ጳጳሳት ትኩረት በምስራቅ አፍሪካዊቷ ታንዛኒያ ሀገር በማዞር ምርጫ ተከትሎ በሀገሪቱ ውስጥ ለተከሰቱት የቅርብ ጊዜ ፖለቲካ ክስተቶች ጠቅሰዋል። በቅርቡም የፖለቲካ ምርጫ ከተደረገ በኋላ ብዙ ሰዎች ተጎጂ ያደረገ ጥቃቶችና ግጭቶች በተከሰቱባት ታንዛኒያ ሰላም ይሰፍን ዘንድ እንጸልይ ብለዋል። ተሳታፊዎች ሁሉ ከሁሉም አይነት አመጽ እንዲቆጠቡና የውይይት መንገድ እንዲከተሉ ጥሪ አቅርበዋል። ባሳለፈው ሳምንት ረቡዕ ዕለት በታንዛኒያ የተካሄደው ፕሬዝዳንታዊ ምርጫ ዋና ተቀናቃኝ እጩዎች ከውድድሩ ከተገለሉ እና ፕሬዝዳንት ሳሚያ ሱሉሁ ሐሰን በ98 በመቶ ድምፅ በማሸነፍ ከተገለጹ በኋላ ለ3 ቀናት የቆየ ኃይለኛ ተቃውሞ አስነስቶ ነበር። ምርጫውም ከተጠናቀቀ በኋላ በተደረጉ ተቃውሞዎች በመቶዎች የሚቆጠሩ ሰዎች መገደላቸውን ተዘግቧል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት በተዋጠች ዓለም ውስጥ ወንድማማችነትን እንገባ ማለታቸው ተገለጸ። በቅዱስ ጴጥሮስ አደባባይ የመልአከ እግዚአብሔር ጸሎት ከማድረጋቸው በፊት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለመላው ዓለም ባስተላለፉት ሳምንታዊ መልእክት የሰው ልጅ ቤተሰብን የሚጠብቅበት ታላቅ ክብረ በዓል አስታውሰዋል። በአሁኑ ጊዜ የሚፈጸሙ ኢፍትሐዊ ድርጊቶች ምክንያት ከሚደርስባቸው አሳዛኝ ሁኔታዎች በጣም የተለየ መሆኑን የገለጹት ቅዱስነታቸው በሮም የሚገኘው የእንግሊዝ ቤተክርስቲያን ልዑካን ቡድን ቅዱስ ጆን ሄንሪ ኒውማንን የቤተ ክርስቲያን ዶክተር እና እንዲሁም ካወጁ በኋላ በስፍራው ለተገኙ ሁሉ ሰላምታ አቅርበዋል። በወቅቱም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ህብረት ሚስጥር የሆነውን በወቅቱ ማለትም ቅዳሜ ጥቅምት 21 ቀን 2018 በመላው ዓለም ካቶሊክ ቤተክርስቲያን ምዕመናን ዘንድ የተከበረው የሁሉም ቅዱሳን ዓመታዊ ክብረ በዓል ከግንዛቤ በማስገባት መልእክታቸውን እንደገለጹት ይህ በዓል ዛሬ በጥልቅ የምንተነፍስበት ሕያው ትዝታ መሆኑንና ለሰው ልጆች የሚታሰበውን ታላቅ ክብረ በዓል እንዴት እንደሚያስታውሰን ገልጸዋል። ሆኖም እየጠበቅን ባለንበት ጊዜ ይህንን ተስፋ በአሁኑ ጊዜ የሚከሰቱ ግጭቶችና ኢፍትሐዊ ድርጊቶች ተገድቧል። የሰው ልጅ ቤተሰቡ የወንድማማችነት መንፈስ ግንቢዎች በመሆን የሚጋፈጧቸውን ተግዳሮቶች ናቸው ሲሉ አክለው ተናግረዋል። ከዜና ሰዓታችን በኋላ ተመልሰን ተገናኝተናል። ፍኖተ ካቶሊክ ላይ ነው የምትገኙት። አሁን ደግሞ ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችንን እናልፋለን። በያዝነው ሳምንት የቅዱስ ቻርልስ ቦሮሚዮን በዓል አከበርን። ይህ ቅዱስ እንግዲህ በጣሊያን በተለይም በሚላን በጣም የሚታወቅ ቅዱስ ነው። ይህ ቅዱስ በጣም ትልልቅ ስራዎችን በቤተክርስቲያን ሰርቷል። በተለይም በጣሊያን እንዲሁም የትሬንት ጉባኤን በጣም በወቅቱ የነበሩትን ርዕሰ ሊቃነ ጳጳስ ፒዮስ 4ኛን በጣም ያገዛቸው ትልቅ ቅዱስ ነበር። በተለያዩ የጽሑፍ ስራዎች እንዲሁ ይህ ጳጳስ እንግዲህ በሚላን በ1564 ነበር ጳጳስ የሆነው። በኋላም የጣሊያን ካርዲናል ነበር። እንዲሁም በኋላ ላይ እንግዲህ ፒዮስ 4ኛን በመርዳት በተለይም በትሬንት ጉባኤ በነበሩ የጽሑፍ ስራዎች ላይ በጣም ያግዛቸው እንደነበርና የቀኝ እጅ ማለት ይቻላል። እንዲሁም በጣሊያን በነበሩ በተለያዩ መንገድ የነበሩ ወረርሽኞች፣ የተለያዩ የሲቪል ባለስልጣናት እንዲሁም የእርዳታ እጥረቶች ባጋጠሙ ጊዜ በተለያዩ ነገሮች ላይ በጣም ያገዘና በሚላን ከባድ ረሃብ በነበረበት በ1570 እሱ በጣም ብዙ ስራዎችን በመስራት ለታመሙና ለተለያዩ ሰዎችን እርዳታን ያደረገ ነበር እና ትልቅ ስራን የሰራም ቅዱስ ነበር። እንግዲህ የቅዱስ ቻርልስ ቦሮሚዮን በጥቂቱ ከተመለከተን ባሳለፍነው ሳምንት
ቅዱሳን ሁሉ በዓልን አክብረን ነበር። እስቲ በጥቂቱ ስለሱ በዓል የተወሰነ እንመልከት። የቅዱሳን ሁሉ በዓል መከበር የተጀመረው በ609 ዓመተ ምህረት ነበር በርዕሰ ሊቃነ ጳጳሳት ቦኒፌስ አራተኛ። በኋላ እንግዲህ ይህ ክብረ በዓል ሲከበር ወደ ግንቦት 13 ቀን ነበር ይከበር የነበረው። በኋላም እንግዲህ ሊቀ ጳጳስ ግሪጎሪ አራተኛ ወደ ህዳር እንዲዘዋወር አድርገዋል። ከዚያን ጊዜ ጀምሮ መከበር ጀመረ። በህዳር 1 ቀን በፈረንጆች ኖቬምበር 1 ርዕሰ ሊቃነ ጳጳሳት ቦኒፌስ አራተኛ በቤተ ክርስቲያን በግንቦት 13 ላይ ድንግል ማርያምን እና ሁሉንም ሰማዕት ለማክበር በዓል አስበው ነበር ያቋቋሙት። በኋላ ላይ እንግዲህ ርዕሰ ሊቃነ ጳጳሳት ግሪጎሪ በህዳር 1 ቀን በቅዱስ ጴጥሮስ አደባባይ ይህ በዓል እንዲከበር የወሰኑት በወቅቱ በዓሉ ሰማዕታት ብቻ ነበረ። በኋላ ላይ እንግዲህ እሳቸው ሁሉንም ቅዱሳንን ያካተተ በዓል እንዲሆን አድርገው ነው ይህ በዓል ወደ ህዳር 1 ቀን እንዲመጣ ያደርጉት ርዕሰ ሊቃነ ጳጳስ ግሪጎሪ አራተኛ። ይህም መከበር የጀመረው በ837 ዓመተ ምህረት አካባቢ ነበረ። የሳምንቱን በታሪክ በካቶሊክ ቤተክርስቲያን የነበረን መሰናዶ ይህን ይመስል ነበር። ከመሻገር መልስ በኋላ መሰናዶ የጥቅምት 29 የዕለተ ቅዳሜ የፍኖተ ካቶሊክ ፕሮግራማችን ይህን ይመስል ነበር። እስከዚህ ሰዓት በስራ በጉዞ በተለያዩ ቦታዎች ሆናችሁ ፍኖተ ካቶሊክን ስትከታተሉ ስለነበር ከልብ እናመሰግናለን። ሳምንት ፍኖተ ካቶሊክ በዕለተ ቅዳሜ የምንገናኝ ይሆናል። እስከ ሳምንት መልካም ሁሉ ተመኘላችሁ። God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways, God is reaching out to you, calling you, inviting you to know His Son Jesus Christ through the Scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መናል በሱ ኃይልን አግኝተናል። እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል።